ሴትዮዋ ለእናቷ እያስደወለቻት ነው። የምታስደውለውም ደግሞ በራሷ ስልክ ነው። ስልኳን የተቀበለቻት ልብስ እያቃጠለች ነው፣ ህፃን ናት ልጅቷ፣ ስራ መስራት አልቻለችም ብላ ተቀብላለች ነው የተባልኩትኝ። እኔ መቼም እኔ ከእሷ ጋር የለውኝም። ቀጥታ እኔ ዳይሬክቲ ከደላላው ጋር አገናኘሁት። ከሱ ጋር ነው እየተነጋገሩ የነበሩት። ስትመጣ እንደውም ነግሬሻለሁ ባለፈው አዲስ አበባ ላይ ትኬቷ ተቃጥሎ ድጋሜ 30 ሺህ ተከፍሎ ነው በሁለተኛ ቀን ነው የመጣችው ልጅቷ ማለት ነው። ስለዚህ ልጅቷ ትንሽዬ ልጅ ናት። እነሱ ደግሞ ልጅቷን ከሀገር ለማስወጣት በዛን ሰዓት ፈልገው ስለነበሩ በግድ መጥቶ አይ ካልሆነ ብሎ ስል ጓደኛዬ ናት እንደውም በቃ አስመጪለት፣ በቡዜ አስመጪለት በእናትሽ በጣም ተቸግሮ ነው መሰለኝ ፈልገዋሉ፣ እንድትወጣ ፈልገዋሉ። ስለዚህ አንቺ ለቡዜ ንገሪውና ቡዜ አምጣት ብላ ስትለኝ ኦኬ ብዬ አገናኘዋቸው። ከራሱ ጋር እያወራ ነው የመጣችው ልጅቷ። ከዛ የእኔ ጥፋት እዚህ ጋር የእኔ ጥፋት ምንድን ነው እኔ ያልገባኝ ነገር እዚህ ጋር መጥቶ የከሰሰኝ ምን ስላጠፋሁት ነው? ለምን ደላላ አገናኘሽኝ ነው ወይስ እህቴ እንደዚህ ሆነች ብሎ ስል የቻልኩትን አድርጌያለሁ፣ ጠይቄለታለሁ። ሄጄ ቡዜ ልጅቷ ችግር ላይ ነች እየተባለ ነው፣ ይሄ ነገር ጥሩ አይደለም፣ ልጅቷን አስወጣት ከዛ ቤት ብዬ ስል ሄዶ አናግሯታል። ልጅቷን ሴትዮዋንም አናግሯት። ሴትዮዋ ሌላ ሰራተኛ አምጡና ወጪ ያወጣሁትን ወጪ ክፈሉና ውሰዷት። አንደኛ ልብስ እያቃጠለች ነው፣ ጭራሽ ከዚህ ወር ደሞዝ ራሱ ቆርጣለሁ ብላ ባለፈው ያወራችውን ቦይስ ልከውልኛል። ምክንያቱም እቃ እያቃጠለች ነው፣ ልብስ እያቃጠለ እቃ እየሰበረች ነው እያለች ነው ማለት ነው። በዛን ሰዓት ነው ልጅቷ የወጣችው ከቤት። ከዛ ቤት ሊያወጧት ሌላ ሰራተኛ ሰጥተው አልፈልግም አልሰራም ብለሽ ቁጭ በይ ብለዋት አናግሯት። ከጨረሱ በኋላ ነው ልጅቷ ወጥታ ወቅ ስታደር ቆይታ ጣፍታ ይሁን ወቅ ስታረ ቆይታ ይሁን አላውቅም፣ 4 ሰዓታት ያህል ውጭ ላይ ቆይታ ተመለሰች ልጅቷ ማለት ነው። ስትመለስ ሴትዮዋ ተናዳ ልታስጠፏት ነበረ ልጅቷን ብላ ጭራሽ ቪዲዮ ላኪልን ብለን ስንላት አልክላችሁ ወይም መታችሁ ልጅቷን ውሰዷት፣ ካልሆነ የሌላ ሰራተኛ ስጡኝና የተከፈልኳችሁን ኮሚሽን ክፈሉ፣ አይዲ ያሰራውላትን ብር አምጡ፣ አልፈልግም ውሰዱ፣ ካልሆነ የኮሚሽኑን ማትመልሱ ከሆነ ሌላ ደላላ አምጡ፣ ሌላ ልጅ አምጡና አይዲ ያሰራውላትን ከፍላችሁ ልጅቷን ውሰዷትና ሌላ ልጅ አምጡ አለች ሴትዮዋ ማለት ነው። በዛን ሰዓት ላይ ነው ልጅቷ ከቤት ወጥታ የጠፈችው ማለት ነው። ከዛ ሴትዮዋ ጭራሽ ስልካችንን ማንሳት አቆመች ማለት ነው። ከዛ እንደውም ቡዜ አቡዳቢ ድረስ ፖሊስ ይዞ ሊሄድ ባለበት በሁለተኛ ቀን ልጅቷ ተገኝታለች ተብሎ መጣ። ሲመጣ እኔ ደግሞ ምን ልትሆን ወጥታ ነው ብዬ ስላቸው ወክ ልታረግ ወጥታ ነው የሚል ነገር ራሷ ነች ልጅቷ ነች ያወረችው። ለምን ወጥታች ነው ምናምን ብሎ ስጠይቃት አይ ዝም ብዬ ወጥቼ ወደ ውጭ ወጥቼ ነበረ ተመልሼ መጣሁኝ ብላለች። ከዛ ቤት መውጣት ትፈልጊያለሽ ወይ ስትባል አልወጣም፣ 2 ዓመት አሰርታለች፣ ሰራለሁኝ፣ ከ2 ዓመት በኋላ ወጣለሁ እያለች ነው። አንድ ሰው ሳይፈልግ በግድ ላስወጣ ብትይ ማዳም ቤት ገብታሽ እኛ አቅም አለን ወይ ዱባይ ላይ ሲጀመር። ሲቀጥል እኔ ልጅቷን ያረኳት ነገር ስለሌለ አብደላ መዲና ይሄን አድርጋለች የምን ነገር ቃል በቃል ሚቱን ፈቶ ያወራ። ከዛ ውጭ የቀረውን ነገር ደግሞ ከራሱ ከደላላው ጋር መጨረስ ይችላል። እኔ ባልበለውት ገንዘብ ለምንድን ነው እዚህ ጋር አምጥተው ስሜን የሚያጠፋው የሚያሰቃየኝ? ይህንን ነው የምፈልገው። አንድ ሰው ስለሚያገናኘው ሰው ኃላፊነት መውሰድ አለበት። እኔ አንድን ሰው ሳገናኝ እኔ ወስጃለሁ እኮ እሱ ከኔ ጋር ማውራት ነው የሚቀለው ወይስ ከኔ ጋር እና ከጓደኛዬ ጋር እና ከኔ ጋር ማውራት ነው የሚቀለው? ሄዶ ከደላላው ጋር ዳይሬክቲ ማውራት ነው የሚቀለው? እምቢ ብለው እኮ እኔ አግዘዋለሁ። ደላላው እኮ እምቢ አላለውም። ልጅቷ ጋር ሴትዮዋ ለእናቷ ስደውልላት ለልጅቷ እንደዚህ ብላችሁ ንገሯት፣ ስራ አልሰራም በቃ ቢሮ መልሽኝ ትበልና ቤት ትቀመጥ ልጅቷ እምቢ ትበል፣ እንደዛ ብላችሁ ንገሯት፣ እንደዛ ትሁን ብሎ እኮ እያስረዳቸው ነው ልጁ ደላላው ማለት ነው፣ ወደ ቤት እንድትመልሳት። አሁን ለሴትዮዋ እኮ ጭራሽ ደውሎ እነሱ አናግረው ሌላ ሰራተኛ ለአንቺ እንሰጥሻለን፣ ልጅቷን በቃ ቤተሰቦቿ እምቢ ስላሉ ልቀቂያት ብለዋሉ። እንደዛ ሲሉ ደግሞ ልጅቷ በመሀል ላይ ጠፈች። አሁን እኔ ለአብደላ ነግሬዋለሁ፣ ከሱ ጋር አውሩ፣ ከኔ ጋር ከምታወራ ከደላላው ጋር ብታወራ ነው የሚቀል። ምክንያቱም እኔ ከአንተ እየወሰድኩ ለሱ ከምነግር ከሱ እያመጣው ለአንተ ከማወራ ከሱ ጋር ተነጋገሩና የዛኔ ትፈታላችሁ። ትውጣ ከተባለ ደግሞ ብር ተከፍሎ ከላስ ትውጣ ብዬ አውርቼዋለሁ። አይ ከአሁን በኋላ ዳግም አላወራሽም ብሎ ተሳድቦ ቦይስ አድርጎ ወጥቶ ነው አንቺ ጋር የመጣው ማለት ነው። ይሄ ነው እኔ ጋር ያለው። እሺ ኡመር፣ በመጀመሪያ መዲና ስታውሪ አትጩሂ፣ እኛ እንደምናወራው ቀስ ብለሽ አውሪ። አንድ ሁለተኛ ነገር ደግሞ አንድ ሰው እቺ ልጅ ብትሞት እዛ ቤት የኢትዮጵያ ሕዝብ አንቺን አይለቀሽም። ለምን? ያገናኘሽው ደላላውን አንቺ ነሽ። አገናኝ እስከሆንሽ ድረስ ግዴታ ኃላፊነቱን ትወስጃለሽ። ማንም ሰው ስለሚያገናኘው ሰው ኃላፊነቱን ይወስዳል። አንቺን ስላመነ የሀገሩ ልጅ የሰፈሩ ልጅ ስለሆንሽ ስላመነሽ አንቺ ያገናኘሽውን ሰው ኦኬ ብሎ እህቱን አመጣ። እቺ ልጅ እዛ ቤት ውስጥ ያለ ደሞዝ
እኛ ላይ እንዲደረግ የማንፈልገውን ነገር ሌላ ሰው ላይ ሲደረግ መቃወም አለብን። አንቺ ያለ ደሞዝ ብትሰሪ፣ አንቺ ልብስ አቃጠልሽ ተብሎ የ2 ወር ደሞዝሽ ቢቆረጥብሽ እሺ ትያለሽ? ይስማማል አይስማማም? እኔ እሺ አልልም፣ የ2 ወር ደሞዜ። ስለዚህ እኔ ላይ እንዲደረግ የማልፈልገውን ነገር ሌላ ሰው ላይ እንዲደረግብኝ አልፈልግም። አንድ ሁለተኛ 3 ወር ደሞዝ ሳይከፈላት ለምን? ስልኩ እንዳለ ሆኖ ስልካችን ህይወታችን ነው። አንቺ የሶሻል ሚዲያ ሰው ነሽ። ስልክሽን ብትቀም ያለ ስልክሽ መተንፈስ ትችያለሽ? አትችይም። እኔ የማልችለውን ነገር ሰዎች ላይ ሲደረግ ለምንድን ነው የምስማማው? እኔ ባመጣሁት ሰው፣ እኔ አገናኝቼ ባመጣሁት ሰው እያንዳንዱን ነገር እኔ ብሆን እኔ ላይስ ቢሆን ብለን ብናስብ ማናችንም ሰው ላይ ግፍ አንፈጽምም ነበር። እኔ ላይ ቢሆን እቋቋመዋለሁ፣ እቀበለዋለሁ። ኡመር የምጠይቀህን ጥያቄዎች ባጭሩ፣ አንተ ረጅም ወሬ እንዳታወራ ባጭሩ። አንደኛ መዲና ስታገናኝክ ደላላውን አብረን ነው የምንሰራው ብለሃለች አላለችክም? እንደዚህ ሰው ማገናኘት በጣም ፈራለሁ፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ብላለች። ሪኮርዱ አለ። ግን ማለት ሁሉንም ነገር አያፈርስም፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ለዚህ ልጅ ብላለች። ጥሩ ኦኬ። ስለዚህ እሺ አብረን እንሰራለን ብለሃለች። መዲና ለምንድን ነው እኔን ፈለገኝ ስላለችው አንደኛ ራሷ ከዛ ይሄ ነገር ከመጣ በኋላ ለምንድን ነው ድምፅክ አብደላ ወንድሜ፣ ለምንድን ነው ድምፅክ በጥራት ማይሰማው? ሄድፎን ካደረግ ንቀለው በደንብ እንዲሰማን። እፍን ያለ ድምፅ ነው የሚሰማን። እና ደግሞ ስልክህን እዚህ ጋር ካፈንከው ስትይዘው እንደዚህ ቂጡን ደፍነ ከያዝከው ልቀቀው። እዚህ ጋር በዚህ ነው እኮ ድምፅክ ወደኛ የሚደርሰው። ይሄን ልቀቀው። አሁን ይሰማል? አሁን ይሻላል? ኦኬ እሺ። መዲና ለምንድን ነው እኔ አሁን የፈለገኝ ላለችው፣ አንደኛ እኔ እንደዛ ብዬ ሲመጣ አሁን ነገሩ ከተበላሸ በኋላ ቢሮ እንደሌለ ነገረችኝ። መጀመሪያ ቢሮ ከሌለ ለምንድን ነው ያገናኘችን? ጥሩ ሰውም የቱ ጋ ነው? ቢሮ ከሌለ ህጋዊ ካልሆነ ጥሩነቱ የቱ ጋ ነው? ጥሩ ሰው ስለሆነ ነው የሚያቀርበው ብላ እንደገና ደግሞ አሁንም መዲና እየዋሸች ነው እንጂ ብልሉናው ላይ አለች። ምክንያቱም ሀቡ አሁን ፋሲካ ገብተ ነበረ የሆነ ሰው ሲጠይቅ ስልክ ሰጠው ነው አለችው። መዲና ልጅቷ ዱባይ እስከምትመጣ ድረስ ፕሮሰስ አስጨረሰች ከኔ ጋር። ምን አስጨረሰች? ፕሮሰስ አስጨረሰች ከኔ ጋር። እሺ እንዴት? አንተ ሳውዝ አፍሪካ እሷ ዱባይ ሆናችሁ እንዴት ነው ፕሮሰስ ያስጨረሳችሁት? ዱባይ እስከምትመጣ ድረስ አላወራሁትም። እስካን አድርጌ ላኩላት። ሜዲካል አሰራች። ከእሷ ጋር ነበረ የጉዳዩን እህትህ ዱባይ እስክትገባ ከእሷ ጋር ነው ፕሮሰሱን የጨረስከው? እሱን እኮ ነው የምልሽ። ቪዛዋን ላከች፣ ጣሪውን አስገባ። እስከዛ ድረስ ደላላውን መቼ እንዳወራው ልንገርሽ። ይሄ ደንግጣ ዛሬ አልበርም ምናምን ብላ ደላላው ቁጥሩን ላክልኝ ምናምን ብሎ ላከላት። ልትበር 1 ቀን ሲቀር ማለት ነው። ከዛ እኔ ጋር አናገረኝ። በቃ በእኔ ላይ ይክሰር፣ እኔ 30 ሺህ ብር ጨምራለሁ፣ ለነገ አራዝምልኝ አልኩ። ደላላ እኔን ያናገረኝ የዛን ቀን ነው። እሷ እንትኑ ላይ ከሌለች ለምንድን ነው ቁጥር ብቻ ሰታኝ እንትን አላችሁ? እስከ ቪዛ ድረስ አብረ ሰጥታለች። አሁንም እንትን እያለች ነው እንጂ ልናው ላይ አለች መዲና ማለት ነው። ሁለተኛ ደግሞ ዋነኛ ቢሮ የሌለውን ሰው ቁጥር ራሱን ለምን ራሳቸው ጻለ? ምክንያቱም እሷ ስደትን ታውቃለች፣ ሚዲያውን ታውቃለች፣ ችግሩን ታውቃለች። ቢሮ እና እንትን ከሌለ ለምንድን ነው እንደገና ደግሞ አሁን ቢሮ እንደሌለው እኔ ራሴ አላውቅም ነበረ። ህጋዊ ኤጀንሲ ያገናኘችው ነበር የመሰለኝ እንጂ ህገ ወጥ ደላላ እንዳገናኘች አላውቅም። ለምንድን ነው ቢሮችሁ የሆነ ነገር የማያደርገው? ደሞዝ ማሰጠው፣ ስልክ ማሰጠው ሲል ከቢሮ አልሄደችም። ቢሮ የለም ብላለች። ቮይሱ አለ። እሱን ትንገረኝ ሲል ለምንድን ያለ ቢሮ ደላላ ያገናኘችኝ ወይም ደግሞ ጥሩ ሰው ነው ብላ እንትን አላችሁ? ለምን ቢሮ ቢኖር ይሄ ሁሉ አይደርስም ነበር። እንደገና ደግሞ እኔን ለምን ታወራለህ? እሱ እኮ ሲጨቃጨቅ ወይም ቤት ላይ ነው ወደ እናንተ የሚመጣው። አንቺም ጋር ያቺም ጋር የሚሄደው ብዙ ምንም እያደረ አይደለም። በእናንተ መንገድ ልጅሰማ ብቻ ይህ ሰውዬው እንትን እያለ ነው። አውሩት ስ አናግሩት ብዬ ነው እሱ ጋር 5 ጊዜ ሪኮርድ አድርገ ነው እናንተ ጋር አንዳንድ ጊዜ ሪኮርድ የሚያደርገው እንጂ እሱ ጋር ሳላወራ እናንተ ጋር አልመጣም። አረ ብዙ እንዲህ እያደረገ ነው። ምንም እንትን እያደረገ አለ። አረ መዲና አውሩ፣ አረ መዲና እርጅ ብዬ ነው የሚወጣው አንቺ ጋር እንጂ እሱ ጋር ጊዜ ነው ሪኮርድ የሚያደርገው የሚያወራው። ግን ምንም እያደረገ አይደለም። መዲና ለምን እንደዛ አደረገ? ቢሮ ያለ ቢሮ ለምን ሰዎች ለምን አንቺም ያለ ቢሮ ለምን ደላላውን ሰጣሽኝ? እሱም ያለ ቢሮ ለምን እንደዚህ አይነት ስራ ይሰራል? ጥሩ ሰው ግን ጥሩ ሰው ስለሆነ ነው የሚሰራው አለች። አመንኩሽ። 10 ሺህ ብር ጨመሩ። ለምን እንደዛ አደረግሽ? አሁን ሙታውሪና እሱ ሙታውራ
አንስቶ ያወራል። እሺ አንቺ ሞታውሽና አንገሪኝ ለምንድን ነው ያለ ቢሮ ደላላ ያገናኘሽኝ? እኔ ነኝ ጠይቃት። አንተ ተናግረህ ስትጨርስ ሚውትን ታደርጋለህ አብደላ። እኔ ይኸውላችሁ ካልታፋ ስለሆንኩ ወይም ደግሞ ማስረዳት አልችልም። በተለይ ደግሞ ሲናደድ ይኸውልህ አንደኛ ጥያቄክ ምንድን ነው? ህገወጥ መሆኑን እያወቅሽ ለምን አገናኘሽኝ? እሺ ሁለተኛ ጥያቄ አንቺ ከሱ ጋር ማሰሪ ከሆነ ለምንድን ነው ፕሮሰስ ውስጥ የምትገቢው? ፕሮሰስ ከሚያልቅ ድረስ ከአንቺ ጋር ነው ፕሮሰስ የጨረስኩኝ። እሺ አንደኛ ጥያቄ ህገወጥ መሆኑን እያወቅሽ ለምን አገናኘሽኝ? ሁለተኛ አብራችሁ ማትሰሩ ከሆነ ፕሮሰሱን ከአንቺ ጋር ለምን ጨረስኩኝ? ጥሩ ጥያቄ። ሶስተኛ ጥያቄ እንደዛም ያ ሁሉ ሆነው መጣ እኔ የለበትም እያለች ነው። እሷን እንትን ላይ እረዳለሁ ምናምን ብላ የምትሰራ ሰው ናት። እኔ ምን አልኳት መዲና ይህን ይህቴን በአንቺ መንገዱ ካል ባልጨርስ በሌላ መንገዱ እንኳን መታ እንዲህ ችግር ውስጥ ቢገባ አንቺ ጋር እርጅኝ ብዬ እመጣለሁ። ለምንድን ነው ይሄን እንደ ችግር አይታሽ ማረጅኝ አልኩኝ። ምንም አልሰጠችም። ለምንድን ነው ያረደችኝ? እንደገና አራተኛ ደግሞ ይህ እናቴ ጋር እንደማትደውል ሲነግራት እንደ ጭራሽ እናቷ ጋር እንኳን አልደውልም ወይ ብላ ያደረገችኝ ቮይስ አለ። አሁን ልካለሁ። እሷም አንድ ማስረጃ ታምጣ። እናቴ ጋር ከአንድ ወር በላይ የደወለችው አንድ ማስረጃ ብቻ። እኔ ገታ ጠይቃታለሁ፣ ህዝብንም ጠይቃለሁ። በጣም ጥሩ። እሺ እንደሰማሽ ነው። አንደኛ ጥያቄ ደላላው ህገወጥ መሆኑን እያወቅሽ እንዴት ህገወጥ ደላላ ታገናኛለሽ? አንቺ ሶሻል ሚዲያ ላይ ሰው እረዳለሁ ብለሽ የምትይ ሰው። ሁለተኛ ጥያቄ አብራችሁ ማትሰሩ ከሆነ ለምንድን ነው ፕሮሰሱን ከአንቺ ጋር የጨረስኩት? እኔ ደላላውን ያናገርኩት እህቴ ወደ ዱባይ ልትመጣ አንድ ቀን ሲቀራት ሙሉ ፕሮሰሱን ከአንቺ ጋር ከጨረስኩ በኋላ ነው። ስለዚህ እንዴት ነው አብራችሁ ማትሰሩት ብሏል። እነዚህን ሁለቱን ጥያቄ ካስረዳሽ በኋላ 3 እና 4 እንጠይቅሻለሁ። ቴንክ ዩ። ሁልሽ ሀቡ ሲጀመር ነግሬሻለሁ። እኔ ከመጀመሪያ ጀምሬ የጓደኛዬን እህት ሌሎች ልጆች ስራ አስገብተዋል። ጓደኛችን ነው እናውቋለን። ቢሮ ደግሞ አለው። ልጅቷ ስራ የገባችው በውጭ ነው እንጂ ቢሮ ሳይኖረው ቀርቶ አይደለም። ልጅቷ ቢሮ ገብታ ከኢትዮጵያ እንደመጣች ቢሮ አስገብተዋታል። ልጅቷን ማለት ነው። ኦፍኮርስ ህጋዊ ነው። ማየት ትችላለሁ። ትልክልኛለሽ ላይሰንሱ ይምጣና ራሱ ይላክልሽ። ልጁ ራሱ ይመጣልሻል። አሁን ነገ ጠይቅ ጠርቼዋለሁ። እስካገናኘሹ ድረስ አንቺ ነሽ ኃላፊነቱ የምትወስጂው። እኛ አንቺን እንጂ የምናውቅሽ እሱን አናውቀውም እኮ። ልንገርሽ ሀቡ እኮ ልንገርሽ እና ተረስተሽ ነው የምታወራ። አንቺ እኮ አብደላን ብቻ ነው እየሰማሽ ያለሽው። እኔም ብልሽን እየሰማሽ አይደለማ። እዚህ ጋር እኮ እኔን እያስጠቆራችሁኝ ነው። እሱ ብቻ እውነታ አለው፣ እኔ ግን እውነታ እንደሌለኝ ነው እያደረጋችሁ ያላችሁት ማለት ነው። መዲና በመጀመሪያ ደረጃ ጥፋተኛ ሰው ነው ጥፋቱን ለመሸፈን የሚጮሁ። ምንም የሚያስጮህ ነገር ምንም የሚያስጮህ ነገር የለም። እኔ ድሬዳዋ ስላደኩኝ ነው ጮክ እያደረኩኝ የማወራው። ረጋ ብለን እያናገርንሽ ነው። ረጋ ብለሽ መልሽ። አንደኛ ስለዚህ ላውራ ልንገርሽ እሺ። ማንም እዚህ ጋር የሚያስጠቁር የማያስጠቁር ነገር የለም። አንዲት ኢትዮጵያዊ እህታችን በህገወጥ ደላላ ዱባይ አምጥተሻት መዳም ቤት ያለ ደሞዝ እየሰራች እየተረገጠች ያለ ስልክ እናቷ እያለቀሰች ነው በልጇ ናፍቆት። ይሄ ደግሞ ሰብአዊነት ነው። ማንኛውም ሰው የሚቃወመው ነገር ነው። አንድ ሰው ያለ ደሞዝ የጉልበት ብዝበዛ ሲደረግበት እና እናቷ ጋር 8 ወር አልደወለችም ስንልሽ ደውላለች አልሽ፣ ማስረጃ አቅርቢልናለሽ። ሲምፕል በጣም ብለን በትህትና ነው እያናገርኩሽ ያለ ነው። እየጮሽ ያለሽው አንቺ ነሽ። ኦኬ እሺ፣ እየጮኩኝ ከሆነ ሶሪ በጣም። አሁን ማውራት እችላለሁ? የስ ፕሊዝ። እሺ በመጀመሪያ ነግሬሻለሁ። ባለፈው ልጅቷን ይዟት ሲመጣ ጓደኛዬን ጠይቋታል። ሄዶ እሱ ነው የጠየቃት አብደላ ማለት ነው። ሲጠይቃት ጊዜ አዲና ጥሩ ሰው ታውቂ ይሆናል ብላ ከኔ ጋር አገናኘችው። የኔን ስልክ ሰጥተን መጣ። የሆነ አብደላ የሚባል ልጅ ያወራሻል ስትለኝ ኦኬ ብዬ አወራሁት። ሲመጣ እኔ ደላ እንደዚህ አይነት ነገር መስራትም አልፈልግም፣ እንደዚህ አይነት ነገር ውስጥ መግባትም አልፈልግም። ማገዝ ካለብኝ አግዛለሁኝ እንጂ እንደዚህ አይነት ስራ አልሰራም። ግን የሆነ ቡዜ የሚባል ልጅ አለ። የሸምሲያንም እህት አስገብቷታል ስራ። ሌላ ከየኛ ሰፈር ልጅም አንድ አዲስ ልጅ አምጥቶ ስራ አስገብቷታል። ያው አላህ ብሎ ጥሩ ቤት አጋጥሟት እየሰረች ነው ብዬ ለራሱ ነግሬዋለሁ። እንደዛ ከሆነ በቃ በሱ ትምጣ ብሎ ስል ኦኬ በቃ ብዬ አገናኘሁትኝ ማለት ነው። ከዛ እንትኗን ፓስፖርቷን ላከልኝ፣ ላኩለት ለቡዜ ቪዛ አውጥቶ ላከልኝ፣ ለራሱ ላኩለት። ብር እያስገባ ያለው በማን አካውንቱ ነው? ራሱን ጠይቂው። በእኔ አካውንት አይደለም ብር ሲገባ የነበረ ራሱ በደላላው ነው ሲገባ የነበረው። ከዛ መጀመሪያ ግማሹን ላከ፣ ቀጥሎ አስገባ። ቪዛው ሲመጣ ላኩለት። ከዛ ልጅቷ የት ናት? ስልኳ አይሰራም፣ ደላላው ትኬት ቆርጧል
መቼ ነው የምትመጣው ብዬ አልኩትኝ ለሱ። አዲስ አበባ ሄደች ልጅቷ ፈርተ ነው ያለው እሱ። አሁን እኔ ብዙ የቤተሰብ የውስጥ ምስጢር አውጥቼ ከተናገርኩኝ ጥሩ አይመጣም አብደላ። በኋላ እኔ አይብ አላወጣም አላወራም። የተፈጠረውን ነገር የሆነውን ነገር እኛው ራሳችን እናውቃለን። ልጅቷን ያደረጓትን አድርገው የሆነችውን ሆነ። ልጅቷ ታማ ዱባይ ገባች፣ በንጋታው ማለት ነው። ታማ ዱባይ መጣች። ዱባይ እንደደረሰች ልጅቷን ቀጥታ አንድ ቀን ቤት ኢጃዛ ቤት አስቀምጧት፣ በሁለተኛ ቀን ኦፊስ ተወሰደች ልጅቷ ማለት ነው። እሱ አምጥቶ ነው ለተድቢር ነው የሚያቀርበው ልጆችን ማለት ነው። ወደዛ ከወሰዳት በኋላ ልጅቷ ስራ አገኝታ ገባች። ስራ ቦታ መስራት አቃታት። መሬት እየያዘች ነው የምትነሳው። ልጅቷ ምን እንደሆነ ሆነ አለች ብላ እንደውም ሌላ ኢትዮጵያዊ ሰራተኛ ነበረች እዛ ቤት። እሷ ደውላ ስትናገር ሄዶ ኦፊሶች መለሷት። የቤት ከተመለሰች በኋላ ቢሮ ላይ ምግብ አልበላም ብላ ስትል እንደገና ወደ መኖሪያ ቤት መልሶ አመጧት። አምጥተው ቡዜ ጋር ተቀመጠች። ቡዜ ጋር ስትቀመጥ እቃማ ወደ ቀራማ ልትገባ ነው እንትኖ አይድ ቢዛዋ እያለቀ ነው ብሎ በውጭ በደላላ በሌላ በሰው ተገኝቶ ስራ ገባች ልጅቷ እንጂ ኦፊስ ሳይኖር ቀርቶ አይደለም። ስራ ስትገባ ይሄ ስራ ያስገባት ልጅ የራሱን ኮሚሽን ወስዶ ነው ህገወጥ ከምትሆን የኔ ኮሚሽን ይቅር ብሎ ራሱ ወስዶ ሰጣት። ስራ ገባች። ስራ ከገባች በኋላ ቆይቷል። በቃ አናገኘሁትም። እኔ አብደላንም አግኝቼው አላውቅም። ስለ ልጅቷም ጭራሽ እንትን አላልኩኝም። እኔ የራሴ ስራ አለኝ፣ የራሴ ህይወት ያለኝ ሰው ነኝ። እኔ ሰው ሲከታተል አልውልም። የራሴን ስራ ስሰራ ቆየው። የሆነ ሳት ላይ መጥቶ እህቴ እኮ አልተመቻትም ብሎ አናገረኝ። ሲያናገረኝ ቀጥታ ገባሁኝ ለደላለው። ባለፈው ያመጣሃት ልጅ የእኛ ሰፈር ልጅ ሶፊያ የምትባለዋ ምን ሆነች? አልተመቻትም እያለ ነው ልጁ አልኩኝ። አገር ቤት ሄዶ ነበር እንደውም የዛኔ እሱ። አይ በጠይቃታለሁኝ በቃ ልጆቹን እንትን እንዲሉ እንዲከታተሏት አደርጋለሁ ብሎ ልጆቹን አናገራቸው። አብደላም ተመልሶ አልገባም። እኔም ዝም አልኩኝ እንደዛ ብዬው። በመቀጠል መጣና ድጋሜ ሲያወራኝ ጊዜ ጠየቅኩት ቡዜን። ቡዜ መጥቶ ብር 4,000 ድርሃም ነው የ4 ወር ደሞዟ። በአንዳንድ ሺህ ብር ነው ያስገቧት። አዲስ ሰራተኛ ሲጀመር እንደዚህ አይቀጠርም። በአንዳንድ ሺህ ነው የገባችው። በዛ ላይ ሴትዮዋ እቃ አቃጥላብኛለች፣ ኢጃብ አቃጥላብኛለች፣ ሻርብ አቃጥላብኛለች ብለው እንዲህ ቆርጣለች ብሎ ስል ለምን ይቆረጥባታል? እንደዛ ከሆነ ለምን ቤት አትቀይራትም አልኩኝ እኔ። ለምን ቤት አትቀይራትም ስል ቤት አልቀየራትም ዝም ብሎ ነበረ ማለት ነው። ከዛ ብሩን የተቀበለውን 100 ምናምን ሺህ ብር ነው መሰለኝ ላከላቸው። 2600 ድርሃም ልክ ያለው አለ። 1400 ተቆረጠ አልኩኝ። አዎ ተቆርጧል አለኝ። ኦኬ ብዬ እኔ ዝም አልኩኝ። ለራሱ አንድ ሂጃብ 1400 ድርሃም አንድ ሂጃብ አቃጥላ ነው። ሂጃብ ብቻም ሳይሆን ማሽንም ሰብራብኛለች አለ። ኡቨር ሰብራብኛለች አለች። ሂጃብም አቃጥላለች ብላ ሴትዮዋ ቆረጠች። ከዛ እንደዛ አለች። ከዛ መጨረሻ ሰዓት ላይ በድጋሜ አሁንም አብደላ መጥቶ ሲያወራ እኔ ከዚህ ጭቅጭቅ ለምንድነው የማታወጡኝ? አንተ ለምን እችን ልጅ አታወጣትም? ለምን አታመጣትም? ለምንድነው አውጥተህ ለቤተሰቦቿ ማሰጣት? ካላስ በቃ ከፍሎ ሌላ ቦታ ያስገቧት። እዚህ ዘመድ አላት ስጣት፣ እኔንም ገላግለኝ። በየቀኑ እየመጣ እያወራኝ ነው ልጁ በየቀኑ። እኔ ደግሞ እንደዚህ አይነት ነገር ይሰለቸኛል ብዬ ነገርኩት። ኦኬ አለ እሱ። ኦኬ ባለበት ሰዓት ላይ ልናወጣት ነው፣ ከዛ ቤት ልናወጣት ነው በተባበሉበት ሰዓት ላይ ነው ልጅቷ ጠፈች የተባለው። ብር ተከፍሎ ሌላ ሰራተኛ ተሰጥቷት ለሴትዮዋ ልጅቷ ልትወጣ በተባለበት ሰዓት ላይ ልጅቷ ጠፈች አሉ። ልጅቷ በምን ምክንያት ጠፋች? ማን ከፍሎ ብር ሌላ ሰራተኛ ሰጥተው አይዲያ ያወጡትን ክፈሉና ሌላ ሰራተኛ አምጥታቸው ውሰዷት ብላለች ሴትዮዋ ስትል ልጁ ደግሞ ማን ከፍሎ ነው? ኦልሬዲ ተከፍሎ ነው። ማን ከፈለ? ተከፍሎ ሳይሆን ከፍሎ ሊያወጧት ባሉበት ሰዓት ማለት ነው። የአይዲ ብሬን አምጡ፣ ሌላ ሰራተኛ ስጡኝ እና ውሰዱ አለች ሴትዮዋ። ውሰዱ ስትል አላቅም። እንደዚህ እየተነጋገሩ ነበረ። ከነ አብደላ ጋር እየተነጋገሩ ነበር። ማን እንደሚከፍል አላቅም። ከዛ እንደውም አብደላ አገር ቤት ልትልካት ነው ሲባል አገር ቤት ብትሄድ ይሻላል እንደውም እንደዚህ ከምትሆን ብያቸዋለሁ። እኔ እንደውም አገር ቤት ብልካት ይሻላል። በቃ ሄደ ተመልሳ ትምጣ፣ እንደዚህ ከምትሰቃዩ እኛንም ከምታሰቃዩ አገር ቤት ሄዳ ትምጣ ባልኩበት ሰዓት ላይ ልጅቷ ጠፈች አሉ። ከጠፈች በኋላም ደግሞ ጠፍታለች ተብሎ ተወራ። ጠፍታለች ሲባል ቪዲዮ ትላክ ከጠፈች። ለምን ካሜራ የለም ቤት ውስጥ? ቪዲዮ ትላክ ብዬ ለቡዜ ደጋግሜ ጠየቅኩት። ሰራ ያስገባት ልጅ ደጋግሞ ሴትዮዋ ጋር ሲደውል ሴትዮዋ ስልኳን ዘግታ ጠፋች ማለት ነው። ስልኳን ዘግታ ስትጠፋ በሁለተኛ ቀን እኔ ጋር ቪዲዮ ደረሰ። ቪዲዮ ስደርስ ተገኘች እንዴ ብዬ ለአብደላ ነው ተገኘች እንዴ? ኧረ ቢስሚላ አልሐምዱሊላህ እንኳን ተገኘች ምናምን ብዬ ቦይስ አረኩለት። ከዛ ሴትዮዋም ደውላ ከሰውየው ጋር ከልጁ ጋር እያወራች ለምን ጠፍተሽ ነው ለምን ወጥተሽ ነው አላት። ልጁ ቡዜ ማለት ነው። እራሷን እያወራት ቦይስ አለ።
ለምን ወጣች ነው ሲል ወግ ላረግ ወጥቼ ነበረ ተመልሼ መጣሁኝ ብላ አወራች። ለእነሱ ደግሞ መስራት እፈልጋለሁ አልወጣም 2 ዓመቴን ጨርሼ እወጣለሁ ነው እያለች ያለችው። ብቻ እነሱ ያደረጉትን ነገር በውስጥ የተነጋገሩትን ነገር ተነጋግረዋሉ። ከዛ መልሰው እኔ ላይ እንትን ከሚሉ ቡዜም እዚህ ስር ካለ ቡዜንም ማስገቢው አብደላም አለ እኔ ነኝ አንቺ ነሽ ያገናኘሽው አይደለ የተባልኩት እኔ ያለው እዚህ ጋር ችግር የለውም። ስለዚህ መጥቶ ራሱ ያወራችበትን ሙሉ መረጃውን የራሱን ሁሉን ነገር ያውራ። ስለ ደሞዙ እኔ መቼም ማዳም ቤት ሄጄ አላስከፍልም። ደሞዝ ለምን አይከፈልም ለምን አትወጣም ከዛ ብዬ ስል በቃ እናወጣታለን እያሉ ይሄን ሁሉ ጊዜ ደረሱ። 8 ወር ደሞዝ 9 ወር አይደለም ከመጣች 24 ወር ደሞዝ ወስዳለች። የ3 ወር ቀርተዋል ነው እየተባለ ያለው። እሷም ወጇ ተሰጥቷትም ሊሆን ይችላል። ስልክ ስለሌላት አላውቅም። ስልክ ደግሞ ሴትዮዋ ሰጥቻት አለው ዋይፋይ ግን ከራሷ ትጠቀም ነው ብላ ያለች። ቡዜ ደግሞ ስልክ ገዝቶ መጀመሪያ ሰጥቷታል። ዳታ አድርጎላት ማታ ማታ ስተኝ ተጠቀሚ ብሎ ሰጥቻታለሁ። ዳታ አድርጌ ስልክ ሲም ካርድ አውጥቼላት ሰጥቻታለሁ ብሏል። ይህንንም አብደላ የሚያወራ እሱም ከታች ካለ ይግባ። እንደዚህ ዝም ብለን ሰዓት ከምንገል ባጭሩ ነው የምትመልሽ የሚፈልገው። በቀደም ስትመጪ እናቷ ጋር በየወሩ እየደወለች ነው አልሽ። ስትይ ማስረጃ አቅርቢ አለሽ። ማስረጃ አለሽ እናቷ ጋር በየወሩ ለመደወሏ? በየወሩ ስለምደውል ችግር ላይ እንዳለች የምትናገሩ አይደል? እንዲ ሀቡ በየወሩ ሰው ካልደወለ ችግር ላይ እንዳለ በምን ይታወቃል? በየወሩ ትደውላለች እናቷ ጋር ሴትዮዋ ታስደውላታለች አልሽ። ስትይ አብደላ ደግሞ ይኸው የምትደውል ከሆነ ህዝቡንም አንቺንም ይቅርታ ጠይቃለሁ አለ። ስለዚህ አንቺ ለመደወሏ ለተናገርሽው ነገር ማስረጃ አቅርቢልን። ይኸው የደወለችበት ወይ እናትየው ጋር ደውለሽ ስፒከር አድርገሽ ከእናትየው አፍ አዎ ልጄ በየወሩ ትደውላለች የሚለውን እንስማ። አንድ ሁለተኛ ጥያቄውን ባጭሩ ነው ምትመልሽ ተግለመልኛል። ህገወጥ ደላላ መሆኑን እያወቅሽ ለምን አገናኘሽ? ስለ እህትሽ ስለ አንድ ኢትዮጵያ እህትሽ ኃላፊነት አይሰማሽም ወይ? ይህን መልሽልኝ። ህገወጥ አይደለም አልኩሽ እኮ አምጥቶ ለተድቢሮች ባጭሩ ህገወጥ አይደለም አለቀ። ህገወጥ ካልሆነ ላይሰንሱን እንዲያቀርብልን አንቺ ነሽ ያገናኘሽው። ላይሰንሱን ዋትሳፕ ላይ ላክልሽ። ዋትሳፕ ላይ ላኪልኝ። ፐርሰናል ኢንፎርሜሽን እዚህ ጋር ይሰራል። ቪዛቸው ሲሰራ ደግሞ እዚህ ሀገር ቢያንስ ከኔ በላይ አረብ ሀገር ቆይተሻል፣ ትንሽ ታውቃለሽ። አይዲ ይሰራል። አይዲ ወጪ ያወጣን ሰው የግድ እኛ የምናወጣ ከሆነ የአይዲው አይከፈልም። እስኪ ራስሽ አይዲውማ ትክክል ነው። እኔ እኮ ስለ አይዲው አይደለም ያወራሁት ወንድም አለም። ስለምን 30 ሺህ የምንድን ነው የከፈለችው? አንድ ሰው ኮንትራት ቤት ሲመጣ 130 ሺህ ይከፍላሉ። እሱን ነው ማወቅ የፈለግኩት። ይኸውልሽ አሁን በዚህ ሰዓት ይኸውልሽ ቪዛም ሁሉ ነገር ተገዝቶ ነው የሚመጣው። ቪዛ 2000 ነው የሚገዛው አንድ በይ እና ፕሌን 60 ሺህ እና 65 ሺህ ብር ነው። ሌላ ነገር ምንም እኔ ከሰው አንድ ብር ማንፈልግ ሰዎች ነው። እንደዛ ነው የሚሰራው። አረቦቹ አይደለም የሚችሉት ትኬቱንና ቪዛውን። አረቦቹ አይችሉም። ማንም ሰው ስራና ሰራተኛ ለማገናኘት ለመርዳት ነው የምንሰራው እንጂ ይህን እንደሚጎዳና እንደ ክፋት እንደሚወስዱ እኛ አላወቀንም። ግን እህቶቻችን ነው ይጠቀሙ ለማለት ነው። ኦኬ እሺ። እና አንተ ህጋዊ ነክ ኤጀንሲ አለክ? ኦኬ ህጋዊ ነው ማለት ጥሩ ነው። እዚህ ሀገር እኔ አሁን ለምሳሌ ብዙ ህጋዊ ለማለት ምርቱን እናቀርባለን። እዚህ ጋር ተግብር አለ። ወደ ተግብሩ እናቀርባለን። ተግብሩ ደግሞ ስራ ያስገባል። ህጋዊ አድርጎ ማለት ነው። በህጋዊ ያስገባል። በአጭሩ መንግስት ላይሰንስ ሰጥቶሃል ሰው ከኢትዮጵያ እንድታመጣ? ላይሰንስ ሰጥቷል ማለት አሁን ለምሳሌ ራሱን የቻለ ነገር ነው። ላይሰንስ ሰጥቷል ማለት እዚህ ሀገር ለምሳሌ አልኩሽ እኮ እኔ ወደ ተግብር አድርጌ ህጋዊ ያስደርጋታለሁ ነው አልኩት። ግን ልጅቷን አምጥቻታለሁ አይደለም ግን ህጋዊ ያስደርጋታለሁ ነው አልኩት። ቀጥታ ወደ ተግብር አድርጌ ህጋዊ ትሆናለች። ይኸው ተግብር ወስጃታለሁ ልጅቷን። ተግብር ላይ አንድ ቀን ስራ ሄዳለች፣ አረቀን ሰርታለች። ስለዛ ጉዳይ ብናወራ እኔ ለማውራት አልፈልግም። እንደዚህ ቢሆን ይሻለኛል። ግን በተግብር ልጅቷን በተግብር ገብታለች ስራ ሊያወራ አቡ እየጠበኩ በቃ ችግር የለም። በተግብር ልጅቷ ስራ ገብታለች። ገብታ ደግሞ እኛ ችግር የለብኝም። ስራ በተግብር ገብታ ሄዳ ስራ እየሰራች እያለ ልጅቷን ያዞራታል። መቆም አትችልም፣ ትታመማለች። የምትታመመውም እኔ ባድየኛ ያኔ የሆነች ልጅ ያወረችው ነገር ለእንድቸን ጥሩ እኮ ማለት እኔ ግራ ነው የገባኝ። ግን በኋላ ላይ ሲያጣራ በኋላ ላይ ምንድነው ብዬ ሰዎችን ስጠይቅ ልጅቷ የወር አበባ ላይ አለች። ይህ ስባል እንዴት ነው ብዬ በቃ የልጅቷንም ጭንቅላት መጉዳት አልፈለኩም እና ያልኳትና መጣች። ቤቴ ላይ የተወሰነ አክል ጠበቀች። ግን ከኢትዮጵያ ስትመጣ የተሰራችው ስራ አለ። ይህን ስራ ግን አብደላም እናቷም
እኔ ራሷም ታውቃለች መሰለ እኔ አላውቅም። ልጅቷ የበረራ ቀን እንደገባች ታማለች ተብሎ የመጨረሻ ስልካቸውን ዘግቶ ጠፉ። ግን ምን እንደሆነች ራሳቸው ያውቃሉ። ግን ልጅቷ መታ እዚህ ጋር በጣም ነው የታመመችው። መቆም አትችልም፣ መራመድ አትችልም፣ ምን አትሆንም። ገዛት ትኬቱን ራሳቸው አስረዝሞ ነው የቆረጡት። ልጅቷ በሽተኛ ሆና ነው የመጣችው። ይህን የሚያውቀው አንድ አላህ ነው፣ ራሱን ያውቃል። የልቡን እኔ አላውቅም። ግን እኔ ሰው ልጅን መጉዳትን እና ስብናውን መንካትን ስለማልፈልግ ነው ይሄ ነገር ማለት በራሱ ያላወራው። ትንሽ እየታመመች ነው ልጅቷ ብዬ ነግሬዋለሁ። ያውቀዋል፣ እሱም መታመሙንም ያውቃል። ግን ልባቸው ያውቃል ምን እንዳደረጉ፣ ምን እንደሆነች አዲስ አበባ ምን እንደሰሩ ከሆስፒታል አስገብቶ ምን እንዳደረጉ ራሳቸው ያውቃሉ። ግን ቢሆንም እኔ ከዛ በኋላ ካመጣው ልጅቷ ትንሽ እየታመመች ስላለ ልጅቷን እኔ ጋር አቆየሁትና ከኔ ጋር ነሽ? አዎ ብዙ አየው ከአንተ ጋር ነኝ ወንድሜ። እኔ ጋር አቆየሁትና ልጅቷን እኔ ጠየቅኩት ሌላ ነው። እኔ አንተ ህጋዊ ነህ፣ መንግስት ያውቅሃል፣ መንግስት ፍቃድ ሰጥቶካል ሰው ከኢትዮጵያ እንድታመጣ ስልክ እሱን ጥያቄ ላለመመለስ ቤተሰቦቿ በሽተኛ ሰው አይደለም። ማንም ህጋዊ አይደለም ሀቡ። ማንም ሰው እኮ አሁን ለምሳሌ እኔ አልኩሽ እኮ ቢዛ ገዝቼ ሲያመጣ አሁን ቢዛ ሰው ገዝቶ ሲያመጣ ገዝቶ አምጥቶ አንድ ሰውን ህጋዊ ሲያርግ በህገወጥ ነው የሚባለው? አዎ ነው የሚባለው። እኔ እንደዛ ነው ገዝቼ ያመጣሁት። ይቅርታ ይኸውልሽ ሀቡ፣ ይኸው እየሰማሽ ነው። ገዝቼ ነው ያመጣሁት። አጭርና ግልጽ። እኔ ግልጽ ነው የሚያወራው፣ ውሸት ማውራት ስለማልወድ ነው። ገዝቼ ነው ያመጣሁት። አምጥቼ ለተግብር እሰጣለሁ። ተግብር ደግሞ የልጆችን ዳንነት ጠብቆ ህጋዊ አስደርጎ በስርዓቱ ሁሉ ነገር ያደርጋል። ይሄ ነው ሁሉም ያውቃል። እዚህ ውስጥ የሚሰራው ሁሉ ይሄ ነው እንጂ ከዚህ ሌላ ይሄ ነው የሚባለው እኔ አልገባኝም። ይኸውልህ አንተም ወንድማችን ናት፣ እሷም እህታችን ናት። እቺ እህታችን ነገ ሞታ ማዳም ቤት ያለ ደግሞ ስትሰራ ያለ ስልክ ስትሰራ ስትረሱን መቋቋም አቅቷት ራሷን ከፎቅ ላይ ብትጥል ብትሞት ማን ነው ተጠያቂ? ማን ነው ኃላፊነቱን የሚወስደው ለዚህች ልጅ? የኢትዮጵያ ዝም ይላል? ዝም የሚልክ ይመስልካል? አምጥተካት እቺ ልጅ ብትሞት ዝም ብሎ አስክሬኗን የሚቀበል ይመስልካል? ኦልሬዲ ጭንቅ ላይ ናት። አውጣት እየተባልክ የማውጣት አቅሙ እያለቅ ለምን ከዛ ቤት አውጥተካት ከዛም በኋላ ገንዘቡን አልጠይቅም? ወንድሟን መጀመሪያ የዚች ልጅ ነፍስ መዳን አለበት አይደል? ይኸውልሽ አቡ፣ አሁንም ይኸውልሽ ችግር የለም። አሁን ለምሳሌ ይችን ልጅ ማዳን ጥሩ ነው። ማዳን ማለት አንቺም ያው እንደኛ እዚህ ሀገር ሰርተሽም አይተሽም ሄደሻል። ልጅቷ ትውጣና ያለ ነገር የሚትይ ነገር ካለም ችግር የለብኝም አንድ በይ። ግን አንድ ሰው ሲሰራ ከኢትዮጵያ ሰው ሲያመጣ ቢያንስ ለማገኛትም ለማጣትም ያመጣል። ግን ሰውን ህጋዊ ማስደረግ አለበት። እዚህ ሀገር ህገወጥ ማለት በጣም ከባድ ነው አውቃለሁ። ስለዚህ ይኸውልህ የመጀመሪያው ስቴፕ አንተ ከዛ ቤት ታወጣታለህ። ከዛም በኋላ የኢቃማውን 1400 ነው አይደል የሚከፈለው? እሱን አብደላ ይከፍላል። የእህቱ ዋናው የእህቱ ነፍስ ይዳን። ከዛ ቤት ትውጣ። ከዛ ደሞዟን የማስቀበል ኃላፊነት አለብክ። እዛ ቤት የሰራችው 7 ወር ነው። ከ7 ወር የ2 ወር ደሞዝ ተቆርጧል። የ2 ወር ተልኳል ነው የሚባለው አይደል? የ3 ወር ደሞዟን የመቀበል የቀሟትን ስልኳን የመቀበል ኃላፊነት አለብክ። ልጅቷን አውጥተህ በጤና በሰላም አሳካ። እሱ ችግር የለም። ልጅቷ ትወጣለች፣ ምንም ችግር የለውም። አዎ የኢቃማውን ተከፍሎ ይከፈል ከተባለ ይከፈልና ዛሬ ነገ ሳይል ይደውልና ልጅቷን እናወጣለን። ሰው ውስጥ በዚህ ሰዓት ሰው ውስጥ በአንቺ ፊት ሰው ውስጥ እና የልጅቷን ሴትዮዋ የምጠይቀውን የአይዲውን ከፍለን የልጅቷ እኔ ሲጀመርም ለመርዳት ነው። ልጅቷ ትወጣለች፣ ችግር የለውም። ሰው ውስጥ በዚህ ሰዓት ችግር የለብኝም። ሰው ውስጥ ማለት አልገባኝም። ሰው ማለት አሁን ለምሳሌ እኔ አወጣል አይደለም እሱ አሁን ለምሳሌ እኔ አወጣለሁ፣ ችግር የለብኝም። እሱ አሁን የግድ አሁን በሚዲያ ላይ ወጣ አይደለም እኛንም ስላላመና ሰው ውስጥ ነው እያልኳል። ተጨማሪ የምትፈልገው በእኛ ላይ ማለት አሁን ከኛ ጋር ሄዶ ልጅቷን ሌላ ሰው ልጅቷን የሚያወጣውን ሰው ውስጥ አንተ ውሰዳት። አንተ ቤት ከአንተ ቤት መጥቶ አንተ ቤት ልታሳርፋት ፈቃደኛ ካልሆንክ እኔ ፈቃደኛ ሆናለሁ። እንደ ኢትዮጵያዊ ሆኜ እንዴት ፈቃደኛ አልሆንም? ለአንድ ሰው እንደ ኢትዮጵያዊ ሆኜ ፈቃደኛ የመጨረሻ የእሱ ልብና አንቺም እንደሚታምኝ እንችን ልጅቷ ቃል በቃል አንቺ የሚታምኝ ሰው አንድ ሰው ስጭና እኛ ቤቱን ሄደን ቁጭ ብለን እያወረን ልጅቷን ጉዳቷንም ጥቅሟንም አብረን ቁጭ ብለን እኔም እንዳላጠፋው ለማወቅ አንድ ሰው ከአንቺ ስጭና ወደ ቤቱ እንሄዳለን። ያለ ነገር አውርተን ልጅቷን ነፃ አድርገን ከዛ ቤት ማውጣት እንፈልጋለን ለማለት ስላሰብኩ ነኝ። አዎ ወንድሜ በጣም እናመሰግናለን። ልንገርህ ብዙ አየው አንተ ራስህ ሄደህ ከዛ ቤት ታውጣትና አንተ ቤት
አረጋትና አንተ ቤት ሆነህ ነገ ላይቭ ላይ ገብተህ ቪዲዮ አብርተህ እሷን እያየናት ማለት ነው። እሷን እኔ ጥያቄዎቹን ጠይቃታለሁ፣ የህዝቡን ጥያቄ። ለዚህ አምነንህ ኃላፊነቱን ሰጥተንሃል። እሱ ጥሩ ነው። ይኸውልሽ አቡ አንድ ነገር አሁንም ማወቅ የሚገባው እኔ ማውጣት አወጣለሁ ብያለሁ፣ ቃል ገብቻለሁ አይደለም? ቃል በገቦት መሰረት አሁንም ቢሆን እኔ ልጅቷንም ቢያወጣ መታ ላይቭ ላይም እዚህ መታም ታወራ። አዎ ልጅቷንም ሌላ ሰው የሚያስቀምጥ እኔም ሊያስቀምጥ አንቺ አንድ ሰውን ጨምረሽ እሱም ቢሆን አዎ እኔ የሚያምነው ሰው ይሄ ነው የሚለውን ጨምሮ ይስጠኝ ነው እያልኳለሁ። አሁንም ቢሆን እኔ አምናለሁ ምንም አይነት የኔም ሰው አይደለም እያልኩት እኮ ነው። እኔ አይደለም አሁንም ቢሆን አይደለም። ይኸውልሽ ችግር የለብኝ ሌላ ነገር እንደሚወራ ስለማልፈልግ ነው አይደል? ሌላ ነገርም ስለማልፈልግ ቃል በቃል ልጅቷን እዛ ቁጭ ብሎ እኛም ስናወራ ከሴትዮዋ ጋርም እኛ ስናወራ ከልጅቷ ጋርም ስናወራ ማስረጃ መኖር አለበት፣ ሰው መኖር አለበት ነው። ህዝቡ ማስረጃ አይደል? አንተ ቤት እኮ ነው ሴትዮዋ ቤት። አሁን ልጅቷ አይደለም ልጅቷ የምታወራው ነገር እኔ የሚያወራው ነገር ቢያንስ ትክክል ላይሆን ይችላል። እዛ ወስዶ ካሜራ ላይ አድርጎ ሴትዮዋ አስፈራርታ እዚህ ቤት ሰራለሁ ምናምን እንድትል ነው። ሴትዮዋ ቤት አልፈልግም እኔ አሁን ቢሆን ይኸውልሽ አቡ አሁንም ቢሆን አልባልታ ወሬ ነው የሚያወራው። ይሄ ፋይዳ አይደለም። አሁን የሚያወራው ነገርም አሁን በጣም ታች ወረደ። እንደዛ አላልኩም እኔ እንደ ልጅቷን እናወጣለን። ዝም በል ብዙአየሁ። አብደላ አንተ የኢትዮጵያ ህዝብ ያግዘኝ ብለህ መተካል፣ ለእኛ ኃላፊነቱን ሰጥተካል። አንተ ሚዩት አታብራ፣ አንተ ዝም በል። እኔ እያወራው ነው ከቡዛየው ጋር ተግባብተናል። እሱም ኢትዮጵያዊ ነው፣ ለእሱም እህቱ ናት። ስለዚህ ከዚህ ችግር ላይ እህቱን እሱም ኢትዮጵያዊ ነው፣ ለእሱም እህቱ ናት፣ ለሁላችንም እህታችን እንደሆነችው እሱም ኃላፊነት ይሰማል። ያወጣትና ራሱ ነገር አምነንክ የኢትዮጵያ ህዝብ ይሄ ሁሉ ህዝብ 4000 ምናምን ህዝብ አምኖክ ኃላፊነቱን ሰጥቶካል። ውሰዳት ቤትክ። ከዛ በኋላ ከአንተ ቤት እኔ የሚወስዳት ሰው አመጣለች። የኢቃማ ደግሞ የሚከፈለውን 1400 አብደላ እንደሚከፍል እኔ ዋስ ሆነዋለሁ። ጥሩ ነው። አሁን ለምሳሌ እዛ ጋር አንድ ነገር ይኸውልሽ ማወቅ አለብሽ። ሴትዮዋ ቃል በቃል አሁን ቅድም ስታወሪ ትቁረጥ አትቁረጥ እኛ አናቅም እያለሽ ነው አይደለም? በለዛች መቁረጧን አለመቁረጧን በግልጽ ሴትዮዋን እንዲህ እኛ ስናወራ እንዲህ በግልጽ ከአንቺ ጎን ነው የሚሰማን ሰው ስጭ ነው እያልኳለሁ። አሁንም ቢሆን እኔ አያስፈልግም። ልጅቷን ብቻ ጠይቃታለሁ። ልጅቷን አንቺ ከንዱራ አቃጥለሻለሁ ወይ መዳም ከደሞዝሽ ቆርጣለች ወይ ብዬ ጠይቃታለሁ። ከቆረጠች አዎ ትክክል ነው አቃጥያለሁ ካውያም ሰብሬያለሁ ትላለች። ሲምፕሊ እሺ። ለምሳሌ እኔ አላቃረጥ ማን እንደዛም አላረኩም ምናምን ብለህ ይሄ ነገር ወደ ጥላ አይወስደንም። እኔ ነገሮችን ለመጨረስ ስለፈለኩ ነው፣ ሌላ ነገር ውስጥ መግባት ስለማልፈልግ ነው። እና ለመጨረስ እኔ በተግባር ለምንድን ነው እንደዚህ ያረግሸዋ? መጀመሪያ በስልክ እንደምናወራም ሴትዮዋን ለምንድን ነው የቆረሸዋ? ለምን ታደርጋለሽ? እሷ ምስኪና ብሯን ስጪ ከቻለች ለምንን ያ ሰውም እያየ እንደዛ ለማድረግ ለመሞከር ራሱ እኔ ሰው ቢስጥ ለእኔ ጥሩ ነው ለማለት ነው ያሰብኩት። ችግር የለብኝም። እኔ በራሴ መኪና የትም ካለው ሰው አንስቼ መሄድ እንችላለን። ያለበት ሴትዮዋን ጠይቀን። እሺ በጣም ጥሩ። ሴትዮዋን ጠይቀን መች እንምጣ ብለን ጠይቀን ሄደን እንደዚህ በተግባር ቁጭ ብለን ለምንድን ነው እንደዛ ለምን ትቆርጣለች ምስኪን ናት ስጭ ብሩን ብለን ለምንንም ለማሳጣት እንችላለን። ይሄ ሰው መኖር አለበት በአይን እንዲህ እያየን ማለት ነው። እሷ ከመጣች በኋላ ደግሞ እዛ ጋር ነገሮቹ እንዲህ ከመጠየቅ እዛ ቢሆን ይሻላል ለማለት ስላሰብኩ ነው። በጣም ጥሩ። እሺ መሲን ጥሯት። መሲ እያለች ምን ነቀላት? መሲን ነይ መሲሻ ነይ ትችያለሽ። ካልቻልሽ ሌላ ሰው ጠራለሁ። አስገባት። መሲ ነበረች ኔትወርክ ነው መሰለኝ መንገድ ላይ ናት። ዋትሳፕ ወይስ ላርግላ ከቲክቶክ ወጣ ከሆነ የት ነው ያለችው እሷ? ሻርጃ፣ ዱባይ የት ነው እሷ ያለችው? አቡዳቢ ናት። መሲ ናት አቡዳቢ። ልጅቷ ስራው አቡዳቢ ነው እንዴ? እና ታዲያ አቡዳቢ ነው ሌላ ሰው ቆይ